ባለቤቱ ጠዋት ለስራ ወጥታ አልተመለሰችም። አንድ ቀን ጠበቁ፣ አንድ ሳምንት፣ አንድ ወር፣ በመጨረሻም 1 ዓመት። ፖሊሶች ሞታለች አሏችሁ። ባዶ ሳጥን ቀበራችሁ። ለ31 ዓመታት በየቀኑ መቃብሯ ላይ እየሄዳችሁ አለቀሳችሁ። ነገር ግን ከ31 ዓመታት በኋላ ስልክ ተደወለላችሁ። ድምፁ እንዲህ አላችሁ፣ ባለቤትህ አልሞተችም፣ በህይወት አለች። ይህ የፊልም ታሪክ አይደለም። ይህ ፒትስበርግ ውስጥ ለ31 ዓመታት ሚስቱን የቀበረው የቦብ ኮፕታ እውነተኛ ህይወት ነው። ዛሬ አንዲት ሴት እንዴት ከሞት ተነስታ ልትመለስ እንደቻለች፣ ለ30 ዓመታት የት እንደነበረች እና የዓለም ፖሊሶችን ያስደነገጠውን ምስጢር እንፈታለን። ሰላም፣ እንኳን ወደ ሆሚቴመንት በሰላም መጣችሁ። ባለፈው ባቀረብኩት የመጀመሪያው ቪዲዮ ላይ ለሰጣችሁኝ ድጋፍ፣ አስተያየትና ፍቅር ከልብ አመሰግናለሁ። ዛሬ ደግሞ በሁለተኛው ቪዲዮ ከመጀመሪያው ይበልጥ የሚያስገርምና አእምሮን የሚፈትን እውነተኛ ታሪክ ይዤላችሁ ቀርቤያለሁ። አዳዲስ ለሆናችሁ እኔ ሆሚ ነኝ። በዚህ ቻናል ከዓለም ዙሪያ የተሰበሰቡ እጅግ አስገራሚ፣ ልብን የሚነኩና ሚስጥራዊ የሆኑ እውነተኛ ታሪኮችን በዝርዝር እናያለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰባችን አባል እንድትሆኑ ጋብዛችኋለሁ። ይህንን ቪዲዮ 50,000 እይታና 2,000 ላይክ ካገኘ ቪዲዮውን እስከመጨረሻው ካያችሁት ኮሜንት ላይ ጨርሻለሁ ብላችሁ ጻፉልኝ። የ2,000 ብር ሽልማት እሰጣለሁ ማለት ነው። አሁን በቀጥታ ወደ ዛሬው አስደንጋጭ ምስጢር እናልፋለን። አይናችሁን ጨፍኑና ሰኔ 20 ቀን 1992 መሆኑን አስቡ። በፒትስበርግ ከተማ ላይ ፀሐይ እየጠለቀች ነው። እናንተ ቦብ ኮፕታ የተባላችሁ ጡረተኛ ፖሊስ ናችሁ። ባለቤታችሁ ፓትሪሻ ለራት ወደ ቤት እንደምትመለስ እየጠበቃችሁ ነው። ሰዓቱ ይሄዳል። ከምሽቱ 1 ሰዓት፣ 3 ሰዓት፣ 6 ሰዓት። በሩ ሲከፈት ለመስማት በጉጉት እየጠበቃችሁ ነው። ምናልባትም ቤተክርስቲያን ቆይታ ይሆን ብላችሁ ታስባላችሁ። ነገር ግን የጧቱ ፀሐይ ሲወጣ የባለቤታችሁ አልጋ አሁንም ባዶ ነው። የ30 ዓመት ቅዠት የጀመረው በዚች ቅጽበት ነበር። በዚህ ቪዲዮ ውስጥ ስለጠፉ ሰው ታሪክ ብቻ አይደለም የምናወራው። የሰው ልጅ አእምሮ ጥልቅ ምስጢር እንመረምራለን። አንድ ሰው እንዴት የገዛ ስሙን ይረሳል? ያለ ፓስፖርት በሺዎች የሚቆጠሩ ኪሎሜትሮችን በባህር ላይ እንዴት ይጓዛል? እናስ ባለስልጣናት ይህንን ስቃይ ከ20 ዓመታት በፊት ሊያስቆም የሚችል ምስጢር ለምን ደበቁት? የታሪኩ መነሻ ደስፓሮ መጥፋት ነው። ይህ መጥፋት ከተማዋን ለምን እንዳስደነገጠ ለመረዳት ፓትሪሻ ማን እንደነበረች ማወቅ አለባችሁ። እርሷ ተራ ሰው አልነበረችም። በወጣትነቷ ውብ ዳንስ ባለሙያ ነበረች። በከተማዋ ትላልቅ ህንጻዎች ውስጥ ትሰራ ነበር። ነገር ግን አንድ ነገር ተቀየረ። በአእምሮዋ ላይ ጥላ አረፈ። የዛሬ ዶክተሮች ሲኮዞፍሪኒያ ይሉታል። ያኔ ግን በቀላሉ ጭንቀት ነበር። ለዓለም የማስተላልፈው መልእክት አለኝ ብላ ማመን ጀመረች። ነጭ ቀሚስ ለብሳ መጽሐፍ ቅዱስ በመያዝ በፒትስበርግ ጎዳናዎች ትዞር ነበር። ሰዎች ደስፓሮ ወይም ድንቢጧ ይሏት ጀመር። ይህችን ሴት በየቀኑ ወደ ስራ ስትሄዱ እንደምታዩት አስቡ። እርሷ ልክ እንደ ከተማው ምልክት ነች። አንድ ቀን ግን እንደ ጉም ትበናለች ብለው በፍጹም አያስቡም። ቦብ ይወዳት ነበር። እርሱ ለእርሷ የጸና መልህቅ ነበር። ነገር ግን በዚያ የሰኔ ወር ቀን መልህቁ ተበጠሰ። አንድ ሰው ለ31 ዓመታት ምን ያደርጋል? ቦብ ኮፕታ ዝም ብሎ አልጠበቀም፣ አድኗታል እንጂ። በሺዎች የሚቆጠሩ ዶላሮችን ለግል መርማሪዎች ከፈለ። እርሷ ስትሰብክባቸው የነበሩ መንገዶች ላይ እየተመላለሰ አያችኋት ብሎ ጠየቀ። በወንዝ ውስጥ የሰው አስከሬን በተገኘ ቁጥር ቦብ ወደ አስከሬን ምርመራ ክፍል መሄድ ነበረበት። እሷ እንዳትሆን እያለ እየጸለየ ግን ደግሞ እውነቱ ይውጣ ብሎ እየተመኘ የቀዘቀዙ ፊቶችን ይመለከት ነበር። በ1999 7 ዓመታት አለፉ። በሕግ መሰረት አንድ የጠፋ ሰው ከ7 ዓመት በኋላ እንደሞተ ይቆጠራል። ቦብ የቀብር ስነ ስርዓት አደረገ። ባዶ ሳጥን ተቀበረ። ስሟ በሌለው መቃብር እንደተቀበረች አምኖ አለቀሰ። በዚያው ቤት ውስጥ ኖረ። የቤቱን ዕቃ አልቀየረም። ጫማዎቿን አልጣለም። በጠፋ ህይወት ሙዚየም ውስጥ ብቻውን ኖረ። ነገር ግን ቦብ በባዶ መቃብር ላይ እያለቀሰ በነበረበት ወቅት
ፓትሪሻ በካሪቢያን ባህር ላይ በመርከብ ላይ ቆማ ሰማያዊን ውሃ ትመለከት ነበር። እዚያ እንዴት እንደደረሰች የታሪኩ ምስጢር ወደ ሴራ የሚቀይረው ህይወት እዚህ ጋር ነው። ከቤቷ 2400 ኪሎ ሜትሮች ርቆ ፖርቶሪኮ ውስጥ አንዲት ሴት ታየች። በፀሐይ ተቃጥላለች፣ ግራ ተጋብታለች፣ ከስታለች። መታወቂያ የላትም፣ ሻንጣ የላትም፣ የለበሰችው ልብስ ብቻ ነው ያላት። በካቶሊክ እህቶች ወደሚመራ የአረጋውያን መረጃ ተወሰደች። ከአውሮፓ በመጣች መርከብ ነው የመጣሁት አለቻቸው። ውሸት ነበር፣ ግን አእምሮዋ ያመነው እውነት እሱ ነበር። አእምሮዋ ፒትስበርግ የሚለውን ቃል ሰርዞታል። ቦብ የሚለውን ስም ረስታዋለች። ደስፓሮ የሚለውን ማንነቷ ጠፍቷል። ለ20 ዓመታት በዚያ ተቋም ውስጥ እንደ መንፈስ ኖረች። ያለፈ ታሪክ የሌላት ሴት። እስቲ አስቡት፣ ለ20 ዓመታት ትክክለኛ ስምህን ማንም ሳያውቀው መኖር። ለእህቶቹ እርሷ ዝምተኛ አሮጊት ነበረች፣ ነገር ግን በአእምሮዋ ውስጥ የተቆለፈ በር ነበረ። በ1999 አንድ ጥቆማ ፖሊስ ጣቢያ ደርሶ ነበር። አንዲት ፓትሪሻን የምትመስል ሴት በሌላ ከተማ መጠለያ ውስጥ መታየቷ ተገልጾ ነበር። ፋይሉ ተዘጋጅቶ ተፈረመ። ከዚያም በጠረጴዛ መሳቢያ ውስጥ ተከተተ። አንድ ፖሊስ ስልኩን አንስቶ ቢደውል ኖሮ ቦብ ገና ወጣት እያለ ሚስቱን ያገኝ ነበር። በሱ ምትክ ግን በዝምታ እንዲያርሽ ተደረገ። ያ ፋይል ለምን ተደበቀ? የስራ ዳተኝነት ወይስ ሌላ ነገር? ፓትሪሻ 80 ዓመቷ ሲሞላ ጤናዋ መታወክ ጀመረ። የሕክምና ባለሙያዎች እንደሚሉት አእምሮ ሲደክም በጣም የቆዩ ትዝታዎች ወደ ላይ ይንሳፈፋሉ። በሹክሹክታ ማውራት ጀመረች። ስለ አውሮፓ ማውራቷን አቆመች። ስለ ፒትስበርግ የብረት ፋብሪካዎች ማውራት ጀመረች። ኮብታ የሚለውን ስም ጠራች። ግሎሪያ የተባለች የማህበራዊ ሰራተኛ ይህን አስተዋለች። የድሮ አሮጊት ቅዠት ነው ብላ ዝም አላለችም። ወደ ኢንተርኔት ሄደች። የ30 ዓመት የጠፋ ሰው ማስታወቂያ አገኘች። የዘስፓሮን ፊት አየች። በመጨረሻም የዲኤንኤ ምርመራ እውነቱን አወጣ። በ2023 ፔንሲልቬኒያ ውስጥ ስልክ ተደወለ። ቦብ ኮብታ አሁን 86 ዓመቱ ነው። ስልኩን አነሳ። የፖሊስ ድምጽ ነበር። ቦብ አግኝተናታል፣ ፖርቶሪኮ ውስጥ ናት። ዳግም መገናኘታቸው እንደ ፊልም አልነበረም። ፓትሪሻ በሽታዋ ስለጸና ቦብ ማን እንደሆነ በሚገባ አታውቅም። ጥላ የሄደችውን የ31 ዓመት ስቃይ አታስታውስም። ታሪኩ ተአምር የታከለበት አሳዛኝ ታሪክ ነው። እውነቱን አገኙት፣ ግን እድሜያቸውን አጥተዋል። ቦብ ደግሞ አሁን ለመጓዝ በጣም አርጅቷል። ይህ ታሪክ እውነት ምን ጊዜም ቢሆን ተደብቆ እንደማይቀር ያስተምረናል። ነገር ግን ጊዜ በፍጹም ተመልሶ የማይመጣ ብቸኛ ሀብት ነው። በዚህ አጭር ደቂቃ የታሪክ ጉዞ ከተደሰታችሁ እባካችሁ ሰብስክራይብ አድርጉ። በየጊዜው እንደዚህ ያሉ የጠፉ የተገኙና የተረሱ ሰዎችን እውነተኛ ታሪክ እናቀርባለን። ለእናንተ ለውድ ተከታዮቼ ጥያቄ አለኝ። የሞተ መስሎት የቀበሩት የትዳር አጋር ከ30 ዓመት በኋላ በህይወት መኖሩ ቢታወቅ ምን ያደርጋሉ? ትፈልጉታላችሁ ወይንስ የቀድሞ ትዝታችሁን ላለማበላሸት ትተውታላችሁ? ኮሜንት ላይ አጋሩኝ። እኔ ሆሚ ነኝ። ስላዳመጣችሁኝ አመሰግናለሁ። በሚቀጥለው ሚስጥር እንገናኝ።